ስትል ነበረ። እኔ ዛሬ ቀን አይደለም የትናንት ነው የማየው። ምክንያቱም እኔ ሰላም ማግኘት እፈልጋለሁ። ምክንያቱም ከዚህም በኋላ ይሄ ጉዳይ ለአንዴና ለመጨረሻ ጊዜ ተዘግቶ ትዳራችን በሰላም እየመራን ስራችን የምንሰራበት መንገድ ነው እኔ የማስበው እንጂ ይሄ ጉዳይ በመጣ ቁጥር እሷ ፍርድ ቤት ደርሳች በመጣ ፍርድ ቤት ደርሳ ትመጣለች። ብስጭት፣ ከሚዲያ በስተጀርባ ማልቀስ፣ መከፋት፣ ሁል ጊዜ መከፋት፣ ማልቀስ፣ የውስጥ የምታወራው ሰው የሌለ በቃ ሁል ጊዜ የምታለቅሰው። እኔ እኮ ነው አብሬያት ያለው ሳሪ እንዴ። ሁል ጊዜ የሆነ ነገር ሲፈጠር እኔ ላይ ነው ሁሉ ነገር። ገብቶሻል አይደለ? ሲከፋት እኔ ነው ያለሁት። ከሷ ጋር ማንም አይኖርም። ዛሬ የሚኖረው ኡስማን ብቻ ነው። ገባሽ አይደለ ሳሪ? እንዴ እኔ የማወራው በሰዓቱ ተበላሽቷል። በስሜታዊ መንገድ ሁላችሁም የራሳችሁን እንትን ሁላችሁም መልካም ሰርታችኋል። ነገር ግን የሆነ ቦታ ላይ ተበላሽቷል ይሄ ኬዝ። ገብቶሻል አይደለ? እኔ ደግሞ ሁሉ ጊዜ የምፈልገው ምንድነው ይሄ ነገር እንዴት በሰላም ይፈታል? በድርድር ነው ወይስ በህግ ነው የሚለውን ነገር ነው። እንዴት መፈታት ይችላል ነው። ገብቶሻል? እቺ ልጅ ማረፍ አልቻለችም። ሁሉ ጊዜ ለቅሶ ነው። እርጉዝ ናት ያለ አሳጥረው አረዘምከው። ሐሳብን ከገለጽ ካሳጨው ሙኒት ነበርሽ በሰዓት ነበርሽ። ኦኬ ጨረስክ? አንተ ጨረስክ? አውሪ። በመሃል አንድ ነገር እንዳትናገረኝ ዝም ብዬ ነው የሰማሁህ። እኔ አንድ ነገር ልንገርህ። ረዋን ብቻዋን ነበረች የነበረችው። እኛ ወላ ሀቢባ አጠገቧ ያለ ሰው ማንም የለም። ተበደልኩ ስትል ከሷን የሰማነው። ኦኬ እየታገስኩ ነው ስትልም ከሷን የሰማነው። ሀቢባን ብትሆን ስትሰድብም ስትወቅስም ስታደርግም እሷ የነገረቻትን ነው። አንድ ነገር ልንገርህ። በቃ አለቃ። ቆያ ተረጋጋ። ስለዚህ እኛን ስትሰድበን ሀቢባ ረዋን ባለቻት ነው። ሁላችንም በየወዳችን የቀበርነውን ነገር አታውጣ። ጸጥ ብለናል፣ ይቅር ብለናል፣ ትተናል፣ አልፈን ያውላችሁ። ችግር ይሄ ነው። አንተ ብቻ ልትናገር አትችልም። ስትናገር ሰምቻለሁ፣ ጸጥ በል። አለበለዚያ ወርደህ እታች ሆነህ ትሰማኛለህ። ልጅቷን እንደገና ሌላ እሳት ውስጥ አትክተታት። አዎ እቺ ልጅ አዝናለች። እስካሁን ድረስ ውስጧ ቁርሾ አለ። ይሄ ደግሞ ማንም ሲሰራ እስከሚችለው ድረስ ነው የሚሰራው። ሀቢባን ብትሆን አቅሟ እስከቻለው ክስ ተከፈተ። ገንዘብ የተባለውን ያህልና በጥፍ አውጥታ ሰጠች፣ አሰበሰበችላት፣ ሰደበችላት። ስትሰድብላትም ደግሞ በተነገራት ነው። ዛሬ ሀቢባን እኛ ይቅር የምንለው የምንረዳት ምንም ነገር ስትናገር የተነገራትን ነው የተናገረችው፣ የተባለችውን ነው ያለችው። ስለዚህ በእኛ መሀል ቅሬታ ይቀጥላል ብለህ አታስብ። የእኛ መታረቅ ወይም በቀደም የተናገርካቸውን ንግግሮችን ታስታውስ